ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለብረት ማንሳትና ለጡንቻ ግንባታ አዲስ ከሆናችሁ ወደ ትክክለኛ ቦታ ነው የመጣችሁት። ጡንቻ መገንባት ከባድና ኮንፊውዝ የሚያደርግ ነገር ይመስላል፣ ነገር ግን እንደዛ አይደለም። በዚህ ቪዲዮ ስለ ጡንቻ እድገት ዋናና ቤዚክ የሚባሉትን ነገሮች በደንብ ልትረዱትና ልተገብሩት በምትችሉት መልኩ አንድ በአንድ አብራራላችኋለሁ። ስለዚህ የጡንቻ ግንባታ ምን ማለት ነው? በሳይንስ በተረጋገጠው መሰረት ማለት ነው። የጡንቻ ግንባታ ማለት የጡንቻችን ፋይበር ማሳደግና ማጠንከር ማለት ነው። ስለዚህ ክብደት ስታነሱ የጡንቻችንን ፋይበር ትንሽ የሆነ ስብርባሪዎች እንፈጥራለን ማለት ነው። ከዛ ሰውነታችን እነዛን ስብርባሪዎች ይጠግናቸዋል። የጡንቻችንን ፋይበር ገንብቶ ጠንካራ ያደርገዋል ማለት ነው። ስለዚህ ይህ ሂደት ወይም ፕሮሰስ ምን ይፈልጋል ማለት ነው? አንደኛው በትክክል ክብደትን ማንሳት ወይም ደግሞ ትክክለኛውን ፎርም በመጠበቅ ማለት ነው። ሁለተኛው ደግሞ ትክክለኛውን ቢልዲንግ ብሎክ ወይም ደግሞ ኒውትሪሽን የምንለው ማለት ነው። ሶስተኛው ደግሞ ዘ ራይት ኢንቫይሮንመንት ወይም ደግሞ ረስት ኤንድ ሪከቨሪ፣ እረፍትና የጡንቻ ሪከቨር ማድረግ ማለት ነው። ስለዚህ እነዚህ ሶስቱ ለጡንቻ ግንባታ ወሳኝ የሚባሉት ነገሮች ናቸው። አሁን እነዚህ ሶስቱን ልክ ሶስት እግር እንዳለ ወንበር አስቡት። አንዱ ከጎደለ ሙሉ ወንበር ይወድቃል ማለት ነው። ስለዚህ አንደኛው ጋር እንሂድ። አንደኛው ሬዚስታንስ ነው። ሬዚስታንስ ትሬኒንግ። ይህ እንቅስቃሴ ጡንቻችሁን እንዲያድግ የሚያደርገው ነገር ነው። ሬዚስታንስ ትሬኒንግ ምን ያካትታል ካላችሁ፣ ክብደት ማንሳት፣ ቦዲ ዌይት ኤክሰርሳይሶችን መስራት። ለምሳሌ ጀርባችሁ ላይ ክብደት አድርጋችሁ ፑሽአፕ መስራት ማለት ነው። እዚህ ጋር ቁልፍ ሚና የሚጫወተው ጡንቻችንን ቀስ በቀስ በጊዜ ሂደት ከምትሰሩት ክብደት በመጨመር ሴቱን ወይም ሬፑን በመጨመር ጡንቻችንን መፈተን ነው። ይህ ነገር ፕሮግረሲቭ ኦቨርሎድ በመባል ይታወቃል። ይህ ቀጣይነት ላለው የጡንቻ ግንባታ በጣም አስፈላጊ ከሚባሉ ነገራቶች ውስጥ አንዱ ነው ማለት ነው። ሁለተኛው ጋር ስንመጣ ደግሞ ቢልዲንግ ብሎክ ያልነው ወይም ደግሞ ኒውትሪሽን የሚባለው ማለት ነው። የአመጋገብ ሁኔታ፣ የአመጋገብ ስርዓት ማለት ነው። ጡንቻችን ትክክለኛውን ቢልዲንግ ብሎክ ያስፈልገዋል ለመጠገንና ለማደግ ማለት ነው። ይህ ማለት በፕሮቲን ይዘታቸው ከፍተኛ የሆኑ ምግቦችን፣ ኮምፕሌክስ ካርቦሃይድሬት እና ሄልዚ ፋት ወይም ደግሞ ጤናኛ የሆኑ ፋቶችን መመገብ ማለት ነው። ፕሮቲን ከሌሎች በተለየ መልኩ በጣም ለሰውነታችን ያስፈልጋል፣ ምክንያቱም ጡንቻችን ራሱን ለመገንባት የሚያግዙትን አሚኖ አሲዶችን ስለያዘ ማለት ነው። ስለ 9ኙም አሚኖ አሲዶች በደንብ የሚያብራራ ቪዲዮ ሰርችላችኋለሁ፣ እሱን ማየት ትችላላችሁ። ስለዚህ ይህን ያክል ፕሮቲን በቀን ውስጥ መውሰድ አለብን ወደሚለው ስንመጣ በቀን ከ0.8 እስከ 1 ግራም በሰውነታችን ክብደት ወይም ፓውንድ ልክ አባዝተን መውሰድ አለብን እና ደግሞ በቂ የሆነ ካሎሪ ወደ ሰውነታችን እንደሚገባ እርግጠኛ መሆን አለባችሁ። ይህ ምን በመባል ይታወቃል? ካሎሪ ሰርፕለስ ወይም ደግሞ ካወጣችሁት ካሎሪ በላይ ማስገባት ማለት ነው። ሶስተኛውና ዋናው ደግሞ ረስት ኤንድ ሪከቨሪ ነው። እረፍትና መተካት ወይም ማገገም ማለት ነው። በመጨረሻ ረስት ኤንድ ሪከቨሪ ምን ማለት ነው? አብዛኛው ሰው ጡንቻው የሚያድገው ጂም ውስጥ ይመስላል፣ ነገር ግን ጂም ውስጥ የምንሰራው ጡንቻችንን መሰባበር ነው። ጡንቻ የሚያድገው እረፍት ስናደርግ ነው። ቢያንስ በአንድ ሌሊት ከ7 እስከ 9 ሰዓት ኳሊቲ የሆነ የተጣራ እንቅልፍ ማግኘት አለብን ማለት ነው። በተጨማሪ ደግሞ እያንዳንዱ ኤክሰርሳይዝ መሀል ላይ ለትንሽ ሰከንድ እረፍት ብናደርግ የተሻለ ነው። አንድን የጡንቻ ክፍል በየቀኑ ማሰራት ጡንቻን ለማደግ ይገድበዋል እና ተገቢ የሆነውን እረፍት እንዳያገኝ ያደርገዋል። ቢያንስ አንድ የሰውነት ክፍል ድጋሚ ለማሰራት እስከ 48 ሰዓት ድረስ ማረፍ አለበት። ለምሳሌ ቸስት አንድ ያሰርተ ነው ድጋሚ ለማሰራት አንዴ ከሰራንበት የ48 ሰዓት ልዩነት መኖር አለበት ማለት ነው፣ ድጋሚ ልናሰራው ከፈለግን። ስለዚህ ሳምፕል ቢጊነር ወርክአውት የሚለውን አሁን እናያለን ማለት ነው። ቀላል የሆነ ለጀማሪዎች አሪፍ የሚባል የጀማሪዎች ወርክአውት የሚለውን እናያለን አሁን። ስለዚህ ይህንን ወርክአውት ፕላኑን የምናወጣው በሳምንት 3 ቀን ለመስራት ነው። ስለዚህ አሁን ለጀማሪ ስፖርተኛ ጡንቻን ለመገንባት አሪፍ የተባለው የወርክአውት ፕላን ምን ይመስላል? እዚህ ጋር ኮምፓውንድ ኤክሰርሳይሶች ላይ ትኩረት በማድረግ በሳምንት ለ3 ቀን የምትሰሩት ፕላን ላሳያችሁ። ዴይ 1 ላይ ወይም የመጀመሪያ ቀን ላይ ፉል በዲ ታሰራላችሁ፣ ማለትም ሙሉ ሰውነታችን ማለት ነው። አንደኛው ስኳት ነው። ስኳት ለ3 ሴት
ከ8 እስከ 12 ድግግሞሽ እግራችንን ሙሉ እግራችንን የሚያሰራው ስኳት ስለሆነ ማለት ነው። ሁለተኛው ደግሞ ቤንች ፕረስ ነው። ለ3 ሴት ከ8 እስከ 12 ድግግሞሽ ቤንች ፕረስ ሾልደራችንን፣ ትራይሴፕሳችንና ቸስታችንን ያሰራል ማለት ነው። ሶስተኛው ደግሞ ሮውስ የምንለው ነው። ለ3 ሴት ከ8 እስከ 12 ድግግሞሽ ይሄ ደግሞ ጀርባችንን የሚያሰራልን ነው። ኦቨርሄድ ፕረስ ደግሞ ትራይሴፕሳችንን የሚያሰራልን ነው። ለ3 ሴት ከ8 እስከ 12 ድግግሞሽ ማለት ነው። ፕላንክ የምንለው ደግሞ ለ3 ሴት ከ30 እስከ 60 ሰከንድ የሆዳችን ጡንቻ የሚያሰራልን ነው ማለት ነው። እነዚህን ስትሰሩ መርሳት የሌለባችሁ ነገር ትክክለኛውን ፎርም ጠብቃችሁ መስራት ነው እና ቻሌንጅ ሊያደርጓችሁ በሚችል ነገር ማለት ነው። ማኔጀብል ክብደቱን ማኔጀብል አድርጋችሁ ክብደቱን ልትቆጣጠሩት በምትችሉት መልኩ ማኔጀብል አድርጋችሁ መስራት ማለት ነው። ስለዚህ አሁን እዚህ ጋር ሌላኛው ነገር ደግሞ ኮመን ሚስቴክ ቱ አቮይድ ማስወገድ ያለብን ዋና ስህተቶች ማለት ነው። ቪዲዮን ከመጨረሳችሁ በፊት ስለ ኮመን ሚስቴክ ወይም አብዛኛው ጊዜ ስለሚሰሩ ስህተቶች እናወራለን። አንደኛው በጣም ከባድ ወይም ከአቅማችን በላይ የሆኑ ክብደቶችን ማንሳት ነው። ለምሳሌ እንደነ ዴድሊፍት ከአቅማችን በላይ የሆኑ ክብደቶችን ጨምረን መስራት ማለት ነው። ሁለተኛው ደግሞ ትክክለኛውን ፎርም አለመጠበቅ ነው። ይሄኛውም መጀመሪያ ካልኳችሁ ነገር ጋር የተገናኘ ነው። ከአቅማችን በላይ የሆነ ክብደትን አነሳን ማለት ትክክለኛውን ፎርም አንጠብቅም ማለት ነው። ሶስተኛው ደግሞ የእረፍት ቀናችንን መዝለል ነው እና የመጨረሻው ራሳችንን ከሌሎች ሰዎች ጋር ማወዳደር ነው ማለት ነው። እዚህ ጋር ሁለቱ ላይ የእረፍት ቀናችንን መዝለል በጣም ቀላል ነገር አድርገን ልናየው እንችላለን፣ ግን ከባድ ነው። ሌላኛው ነጥብ ደግሞ የምናነሳው ሪያሊስቲክ ኤክስፔክቴሽን እና ኮንሲስተንሲ የምንለው ነው። ጡንቻችንን መገንባት በአንድ ቀን መገንባት የሚቻል ነገር አይደለም። ይህ ማለት ዛሬ ሰርተን ዛሬ አድረን ነገ ስናየው ለውጥ ሊታይበት የሚችል ነገር አይደለም። ስለዚህ ዲሲፕሊን እና በትዕግስት መጠበቅ አለባችሁ። ሳምንት፣ ወራት ሊፈጅ ይችላል። ስለዚህ ዲሲፕሊን እና ትዕግስተኛ መሆን ያስፈልጋችኋል ማለት ነው። ስለዚህ የዛሬ ቆይታችን ይህንን ይመስል ነበር። በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ከተጠቀማችሁበት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ጠቃሚ የሰውነት ግንባታ መረጃዎችን ለማግኘት ሰብስክራይብ ማድረግ እንዳትረሱ። ያልገባችሁን ነገር ኮሜንት ላይ ጻፉልኝ። ደህና ሁኑ።